በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዐቢይ ጾም የሰሙነ ሕማማት ዕለታት ስያሜዎች፦ ሰኞ መርገመ በለስ የተፈጸመበት ቀን፣ አንጽሖተ ቤተ መቅደስ የተፈጸመበት ቀን፣ ማክሰኞ የጥያቄና የትምህርት ቀን፣ ረቡዕ ምክረ አይሁድ የእንባ ቀን የመልካም መዓዛ ቀን፣ ሐሙስ ጸሎተ ሐሙስ ሕጽበተ ሐሙስ የምስጢር ሐሙስ የሐዲስ ኪዳን ሐሙስ የነጻነት ሐሙስ፣ ዓርብ የስቅለት ዓርብ፣ ቅዳሜ ቀዳም ስዑር ወይም ሹር ቅዳሜ፣ ለምለሚቱ ቅዳሜ፣ ገብረ ሰላመ በመስቀሉ፣ ሰንበት አባይ ቅዱስ ቅዳሜ። በሰሙነ ሕማማት የሚፈጸሙ ስርዓቶች፦ አንደኛ ስግደት። በሰሙነ ሕማማት 41 ጊዜ ኪርያላይሶን፣ 12 ጊዜ አቡነ ዘበሰማያት እየተዜመ እጅግ አብዝቶ ይሰገዳል። ሁለተኛ ጸሎት። በሰሙነ ሕማማት ከ24 ሰዓት ውስጥ 10 የጸሎትና የንባብ ሰዓታት ይገኛሉ። እነዚህም ከጠዋቱ 1 ሰዓት፣ ከጠዋቱ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት እንዲሁም ከምሽቱ 1 ሰዓት፣ 3 ሰዓት፣ 6 ሰዓት፣ 9 ሰዓት እና ከንጋቱ 11 ሰዓት ናቸው። በእነዚህም ሰዓታት የጌታን ስቃይ ለማዘከር መዝሙረ ዳዊትና ግብረ ሕማማት ድርሳነ ማህያዊ አብዝተው ይጸለያሉ። 3 ጾም። በሰሙነ ሕማማት ብዙ አጽማደ መባልዕት ወይም አዘውትረን የምንመገባቸው ምግቦች አይበሉም። በዚህም ሳምንት እስከ ምሽቱ 1 ሰዓት እንድንጾም፣ ይኸውም ቆሎ፣ ዳቦ፣ ውሃና ጨው ብቻ እንደታዘዙ በግብረ ሕማማት ላይ ተጽፎን ይገኛል። አራተኛ አለመሳሳም። አይሁድ ጌታችንን ለመስቀል እየተንሾካሾኩ ስለተመካከሩና ይሁዳ ጌታችንን በመሳም አሳልፎ ስለሰጠው መሳሳም አይፈቀድም። መስቀልም በዘመነ ኦሪት የወንጀለኛ መቅጫ የእርግማን ምልክት ስለነበር ጌታችን በክቡር ደሙ ቀድሶ የድል አርማ እስኪያደርግልን ድረስ አንሳለመውም። ገላትያ 3:13፣ ማቴዎስ 10:38፣ ማቴዎስ 26:29። አምስተኛ አክፍሎት። እመቤታችን ያዕቆብና ዮሐንስ የጌታችንን ትንሣኤ ሳናይ እህልና ውሃ አንቀምስም ብለው እስከ ትንሣኤው መቆየታቸውን በማሰብ የሚጾም ነው። ስድስተኛ ጉልባን። ከባቄላ ከስንዴ ከገብስ የሚዘጋጅ በጸሎተ ሐሙስ ዕለት የሚበላ ንፍሮ ሲሆን ትውፊቱም የስቅለቱ ሐዘን መግለጫ ነው። 7 ጥብጠባ። ይህ ምዕመናን በሰሙነ ሕማማት የፈጸሟቸውን ኃጢአቶች ለካህን እየተናዘዙ በወይራ ቅጠል ቸብ ቸብ እየተደረጉ ስግደት የሚቀበሉበት ነው። ይህም የጌታ ምሳሌ ነው። 8 ቄጤማ። ጌታችን ብርሃነ ትንሣኤውን እንደገለጠልን የምናስብበት ሲሆን የእሾህ አክሊል በመድፋቱ ምሳሌም በራሳችን ላይ እናስረዋለን። እንበለ ደዌ ወሕማም እንበለ ጻም ወድካም ያብጽሐነ ያብጽሕክሙ ለብርሃነ ትንሣኤሁ እግዚአብሔር በፍስሐ ወበሰላም። ከብርሃነ ትንሣኤው በሰላም ያድርሰን።